ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች ፍሬ ዘሊቅ ድንቅና ጥልቅ የሆኑ ኦርቶዶክስ ተዋህዶአዊ አስተምህሮዎችን ወደ እናንተ የሚያደርስ የአኒሜሽን ሰሌዳ ነው። ታዲያ እርሶ ላይክ እና ሰብስክራይብ ቢያደርጉ ዩቲዩብ ለሌሎች ሰዎች ይህን ቪዲዮ እንዲደርስ ያደርገዋልና ላይክ በማድረግ ይህ ትምህርት ክፋትን ከሚያስፋፉ ቪዲዮዎች የበለጠ እንዲታይ ያድርጉ። ልጆችን ይጠቅማቸዋል ብለው የሚያደርጉት ነገር ግን እየጎዷቸው ያሉ 5 ነገሮች። ልጆች መልካም ሲሆኑና ሙሉ ተሰጧቸውን አውጥተው ሲጠቀሙ ማየት የብዙ ወላጆች ህልም ነው። ለዚህም ወላጆች ይጠቅማል ብለው የሚያስቡትን ብዙ ነገሮች ሲያደርጉ ይስተዋላሉ። ማንም ሰው እንዴት ወላጅ መሆን እንዳለበት አውቆ አልተወለደም። በሚገርም ሁኔታ አንዳንድ ወላጆች ማድረግ ያለባቸው ነገሮች ላይ ትኩረት ስለሚያበዙ ልጆቻቸው ላይ ማድረግ የሌለባቸውን ነገሮች ይረሳሉ። አንዳንድ ጊዜ ልጅ ማሳደግ ቀላል ላይሆን ይችላል። ስለዚህ ልጆን በተመለከተ ፈጽሞ ማድረግ የሌለቦትን 5 ነገሮችን ቀጥለን እንመልከት። አንደኛ፣ ልጆን ችላ ማለት። ምንም እንኳን ወላጆች ከልባቸው ባይሆንም ልጆችን ችላ ማለት የተለመደ ነው። ለልጆ የመደቡት ጊዜ 20 ደቂቃ እንኳን ብትሆን በዛን ሰዓት የእርሶ ሙሉ ትኩረት ለልጆ አስፈላጊ ነው። ከልጆ ጋር የተወሰነ ጊዜ አሳልፉ። ጥናቶች እንደሚያሳዩት ወላጆች ለልጆች የሚሰጡት ጊዜ የወላጆችን ሙሉ ትኩረት ያላነገበ ከሆነ ልጆች ወጣ የማለትና መጥፎ ባህሪ የመፍጠር እድላቸው ከፍተኛ ነው። በአንጻሩ ከልጆ ጋር መልካም ጊዜ ማሳለፍ ፍቅርና ደህንነት እንዲሰማቸው ይረዳቸዋል። ልጆች የእግዚአብሔር ስጦታዎች ብቻ ሳይሆኑ አደራዎችም ናቸውና ችላ ልንላቸው አይገባም። ሁለተኛ፣ ልጆን ከሌሎች ልጆች ጋር ማወዳደር። ምንም እንኳን ልጆን ማበረታታት ፈልገው ቢሆንም ልጆን ከሌሎች ልጆች ጋር በጥብቅ ሊያወዳድሩት አይገባም። የታላቁን ወይንም የአቻውን መልካም ፈለግ አብነት አድርጎ እንዲማር መምከር በጎ ሆኖ ሳለ አሉታዊ ተጽዕኖ የሚያሳድሩ ውድድሮችን ማድረግ ግን ልጆችን ወደ ኋላ የሚያስቀር ነገር ነው። ለምሳሌ ታላቅ ወንድምህ ጎበዝ ነው፣ አንተ ግን ሰነፍ ነህ፣ ምክንያቱም አንተ እንደሱ አታጠናም ከማለት ይልቅ ታላቅ ወንድምህ እንዳንተ ትንሽ እያለ ያጠና ነበር፣ ለዚህ ነው ዛሬ ጎበዝ ሆኖ፣ ስለዚህ አንተም ዛሬ ብታጠና እንደሱ ትልቅ ስትሆን ጎበዝ መሆን ትችላለህ በማለት ማናገር ይሻላል። ቤተክርስቲያንም የምታስተምረን ይህንኑ ነው። የቅዱሳንን ፈለግ እንድንከተል ትመክረናለች እንጂ ከቅዱሳን ጋር አወዳድራ እንደነሱ እንደማንሆን አታረዳንም።